ሃይማኖት ደሳለኝ ይባላል ወይም ታይሰን በ60 ኪሎ ግራም የአዲስ አበባ ፖሊስ ቦክሰኛ ነኝ። ያው በቴክኒክ ምናምን በጣም እታወቃለሁ። እንደማሸነፍ እንዳትጠራጠሪ። ስሜ ፋይሰል አስፋው ይባላል። ምቾቱ 60 ኪሎ ነው። የክልቤ ስም ኡሜርላ ነው። እናሸንፋለን። ቃና ቴሌቪዥንና የኢትዮጵያ ቦክስ ፌዴሬሽን በመተባበር ያዘጋጁት ሁለተኛው የብሔራዊ ክለቦች ሻምፒዮና አሁንም በድምቀት እንደቀጠለ ነው። በ60 ኪሎ ግራም ሃይማኖት ደሳለኝ ከአዲስ አበባ ፖሊስና ፋይሰል መሐመድ ከኦሜርላ ሌላኛውን ተጠባቂ ፍልሚያ ያደርጋሉ። ኪሎው ከፍ ብሏል። ዞላ የኪሎ ካታጎሪዎች ከፍ እያሉ በሚሄዱበት ጊዜ የተፋላሚዎቹን ብርታትና ኃይል ከፍ እያለ እንደሚሄድ ይጠበቃልና አሁን ደግሞ በ60 ኪሎ ግራም ሌላ ተጠባቂና ፉክክር የበዛበት ፍልሚያ እንመለከታለን። ሃይማኖት እንደሚያሸንፍ እርግጠኛ ነው። ትልቅ ውጤት ማምጣት የሚፈልግ ተፋላሚ ነው። ፋይሰልም በቁመት ዘለግ ያለ ተፋላሚ ነው። ስለዚህ ቀላል ፈተና ይሆንበታል ተብሎ አይጠበቅም። የኦሜርላ ተፋላሚ ነው። ስለዚህ ጥሩ ፍልሚያ ሁለቱም ተፋላሚዎች ያስመለክቱናል ብለን እንጠብቃለን። በቁመት ዘለግ ያሉ ተፋላሚዎች እጃቸውን በመጠቀም ተጋጣሚ እንዳይጠጋቸው የማድረግ ተፈጥሯዊ አድቫንቴጅ አላቸው። ያንን ፋይሰል ይጠቀማል፣ እንመለከታለን። የመጀመሪያው ዙር ተጀምሯል። በ60 ኪሎ ግራም የትኛው ተፋላሚ ባለድል ይሆናል? አስገራሚ ነው። ታይሰን ጥሩ ሁለት የቀኝና የግራ ጥምዝ ምቶችን ነው መሰንዘር የቻለው። ስኬታማም ነበሩ። በቁመት አጠር ያለ ተፋላሚ እንደመሆኑ መጠን እየተጠጋ መፋለም ይኖርበታል። ያን ማድረግ የማይችል ከሆነ ነጥብ መሰብሰብ አይችልም። ለዚህ ደግሞ የዝላይ የግራ ሁክ ወይም ጥምዝ ምት ያስፈልጋል። ማይክ ታይሰን በዛ ነው የሚታወቀው። ሃይማኖት እንደዛ ያደርጋል። ቀጣይ ማሳየት ይኖርበታል። ፋይሰል ዞላ ድፍረቱን ተመልክተው ጀብደኝነቱን ተመልክተው ሊሆን ይችላል ይህን ቅጽል ስም የሰጡት። ፋይሰልም ርቀቱን ጠብቆ የቀጥታና የመስቀለኛ ምቶችን ሰንዝሮ ታይሰን ወደሱ እንዳይጠጋ እያደረገው ይገኛል። ስኬታማ ሆኖለታል። ግን ታይሰን ያመለጠበትን መንገድ ማድነቅ ይኖርብናል። በድጋሚ ታይሰን የግራ ጥምዝ ምት አንገቱን አቀርቅሮ የሚሰዳቸው ቡጢዎች ፋይሰልን በድጋሚ የቀይ መስቀለኛ ምት። ምን አይነት ቡጢ ነው እየተመለከተን የምንገኘው? ፋይሰልም ጥሩ ተፋላሚ መሆኑን እያሳየ ይገኛል። በደንብ የእጆቹን ርዝመት የቁመቱን ርዝመት እየተጠቀመ ተጋጣሚው እንዳይጠጋው እያደረገ ይገኛል። ምናልባት ዞላ ታይሰን ብዙ አስደናቂ የግራ ሽቅምት ነው በፋይሰል በኩል የተመለከት ነው። በክርኑ መምታት የለበትም። ዳኛው ያንን እንዳያደርግ አስጠንቅቀውታል። ሌላ ጥምዝ ምት። ታይሰን ክፍተቶችን እየፈለገ የሚሰነዝራቸው ቡጢዎች ውጤታማ የሆኑለት ነው። ዞላ እንደዚህ አይነት የበዙ እንቅስቃሴዎችን ማድረጉ ምናልባት ሁለተኛና ሶስተኛ ዙር ላይ ድካም ሊያስከትልበት ይችላል። ግን አሁን ውጤታማ እያደረጉት ይገኛሉ። እየዘለለ እየገባ የሚሰነዝራቸው የግራ ቀጥታ ምቶቹ ፋይሰልን ትኩረቱ እንዲበታተን እያደረጉት ነው። ዞላ በቁመት አነስ የሚሉ ተፋላሚዎች በጀብደኝነት ቡጢ የተቀበሉ መጠጋት አሊያም ደግሞ የተጋጣሚን ክፍተት እየፈለጉ በዚህ ላይ ምን አይነት የግራ ጥምዝ ምትን የሰነዘረው ፋይሰል ኢላማውን አልጠበቀለትም። ኢላማው ቢጠብቅለት ኖሮ ታይሰንን ካንቫሱ ላይ ነበር የምንመለከተው። ዞላ በድጋሚ ጥምዝ ምትን የሰነዘረው ምን አይነት የቡጢ ልውውጥ ነው በሁለቱ ተፋላሚዎች በኩል እየተመለከትን የምንገኘው። ታይሰን አስደናቂ የግራ ምን አይነት ቡጢዎችን ነው! ሁለቱም የቅንብር ምቶችን ነው የሰነዘሩት። ዱላ የሚጡበት መንገድ አስገራሚ ነው። ግሩም የግራ ጥምዝ ምት ሌፍት ሁክ ነው ያለው። ታይሰን ያንን በሚገባ በተደጋጋሚ መጠቀም የሚችል ከሆነ ተጋጣሚውን ማዳከም አሊያም በማስማማት የግራ ጥምዝ ምት ታይሰን እንዴት አስደናቂ እያነቀው ይገኛል። ሌፍት ሁክ ነው እያነቀው ይገኛል። ዞላ ጥሩ የቀጥታ ምት ነው ፋይሰል አሁንም የሰነዘረው። ግን የታይሰን ምቶች እየጋሉ ነው። ጥንካሬያቸው ከድምጽ ጋር ነው። ዞላ ሌላ የቀኝ ጥምዝ ምት። የቅንብር ምቶችን ሁለቱም ቡጢ የተለዋወጡ ነው ሳሚ። የቅንብር ምቶችን ነው ሁለቱም የተለዋወጡ የሚገኙ። 3 እና 4 ቡጢዎችን አንዱ ይሰነዝራል፣ ሌላኛውም ያንን ነው ደግሞ እያደረገ እየተመለከት ነው የምንገኘው። የቀጥታ ምት ፋይሰል ምን አይነት የመከላከል እንቅስቃሴ ነው በታይሰን በኩል የተመለከት ነው። አስደናቂ ከወገብ በላይ እንቅስቃሴ። የመጀመሪያው ዙር ተጠናቋል። ምን አይነት በፉክክር የተሞላ የ60 ኪሎ ግራም ቡጢ ነው የተመለከት ነው። ምን ማለት ይቻላል ስለመጀመሪያው ዙር? እንደዚህ አይነት ቡጢዎችን ለማምለጥ ጠንካራ የሰውነት ስራ ይጠብቀዋል። ራሱን ወደ ታች ዝቅ አድርጎ ከአንገት እንደዚሁም ደግሞ በወገብ ነው እነዚህን ቡጢዎችን ሲያመልጥ የነበረው ታይሰን። በመጨረሻ ከማጥቃት በኋላ መከላከልንም በሚገባ
አሳይቶናል። ፈይሰልም ጠንካራ ተፋላሚ መሆኑን በተደጋጋሚ በተለይም ደግሞ ቀጥታ ምቶችን አሰልጣኙም የቀጥታ ምቶችን በተደጋጋሚ እንዲጠቀም እያዘዙት ነው። ምክንያቱም የቁመት የበላይነት አለው፣ የእጅ የበላይነት አለው። ራሱን እየተከላከለ በመልሶ ማጥቃት ቡጢዎችን እንዲሰነዝር ነው ከሰውነታቸው እንቅስቃሴ እየተመለከትን የምንገኘው። ጠንካራ ተፋላሚዎች መሆናቸው ተደጋጋሚ የቡጢ ልውውጦችን እንድንመለከት አድርጎናል። ለሃይማኖት ደሳለኝ ለታይሰን ግን በተወሰነ መልኩ የነጥብ ብልጫ የምንሰጥበት የመጀመሪያው በእኛ በኩል እንደዛ ይሰማናል። ብዙ የእንቅስቃሴዎችን ሲያደርግ ተመልክተነዋል ታይሰን እና ያ ምናልባት በዚህኛው ዙር ላይ ድካም ሊያመጣበት ይችላል። እንደ ተፋላሚው ጥንካሬ የሚወሰን ነው። ቀጣይ 2 ዙሮችን ሊያሳየን ይገባል። በሪንጉ ዙሪያ ያሉ 5 ዳኞችስ ምን ወስነዋል? መጨረሻ ላይ እንመለከታለን። ሁለተኛው ዙር ተጀምሯል። ሁለቱ ተፋላሚዎች በመጀመሪያ ዙር እንዳደረጉት ቡጢዎችን ይመላለሳሉ ወይስ ጥንቃቄን ይመርጣሉ የሚለውን ምላሽ የሚሰጠው ሁለተኛ ዙር ተጀምሯል። ጥሩ መስቀለኛ ምት ነው ፋይሰል። ፋይሰል አሁን ምክሩን ተግባራዊ ለማድረግ ወደ ሪንግ የተመለሰ ነው የሚመስለው። በመጀመሪያ ዙር ያባከናቸውን ቡጢዎች አሁን ለመካስ ያሰበ ይመስላል። ጥሩ መስቀለኛ ምት ነው ፋይሰል። ታይሰን ግን ዝቅ በማለት ሰውነቱ ፈጣን ነው። በዛ በፈጣን እንቅስቃሴው ነው ቡጢዎችን ለማምለጥ ጥረት እያደረገ የሚገኘው። ተሳክቶለታል። አንድ ቡጢ ጠንካራ ቡጢ ተቀብሏል። በርግጥ ከመጡ 4-5 ቡጢዎች አብዛኞቹን ማምለጥ የተጋጣሚን ጥንካሬ ነው የሚያሳየው። ፈይሰልም ሁለተኛው ዙርን በመምራት ለማሸነፍ የገባ ይመስላል። የፍልሚያን የመምራቱን ቅድሚያ ወስዶ እየተፋለመ ነው የሚገኘው። ታይሰን የእግሮቹን አቋቋም እየቀያየረ ተገማች ላለመሆን ጥረት እያደረገ ይገኛል። ፋይሰልንም ግራ ለማጋባት ነው ጥረት እያደረገ የሚገኘው። ፋይሰል ምን አይነት አጀማመር ነው እያደረገ የሚገኘው? የሽቅምት የግራ የቀኝ ጥምዝ ምቶችን ሰንዝሯል። ስኬታማ ነበሩ፣ ግን ታይሰን መከላከሉ ጠንካራ ነው። ከምንም በላይ ዱላዎችን ከመቀበል ይልቅ ራሱን ከዱላ የሚያርቅበትና የሚሸውድበት ሌላ መስቀለኛ ምት ታይሰን እያሸሸው ይገኛል። ሌላ መስቀለኛ የቀኝ መስቀለኛ ምት ታይሰን ክፍተቶችን እየፈለገ የሚሰነዝራቸው ቡጢዎች የፋይሰልን አጀማመር አበላሽተውበታል። ማክ ታይሰንም እንደዚህ አይነት ቡጢዎችን ራሱን የሚያሸሽበት መንገድ ጥሩ ነው። ነገሮችን በጥሩ ሁኔታ የወሰደ ይመስላል። ክፍተቶችን ሲያገኝ ዘሎ የሚሰነዝራቸው ቡጢዎች የፋይሰል ትኩረት ላይ ትልቅ ችግር እያመጡበት ይገኛሉ። አጀማመሩ ጥሩ ነበር የፋይሰል፣ ግን ተከታታይ ቡጢዎችን ከተቀበለ በኋላ ግን ወደ ኋላ ማፈግፈግን መርጧል። የጀመረበትን መንገድ ማስቀጠል አልቻለም። ታይሰን ወደ ፍልሚያ የተመለሰበት መንገድ የሚያስገርም ነው። ሃይማኖት ደሳለኝ ከአዲስ አበባ ፖሊስ አሁን በራስ መተማመኑ እየጨመረ ወደ ማጥቃት የተመለሰበት መንገድ በጣም ጥሩ ምሽት ለተመልካቾች የሚሰጥ ነው። በራስ መተማመኑም ዞላ የጨመረ ይመስላል የሃይማኖት ደሳለኝ ወይም ታይሰን። ምክንያቱም ብዙ ቡጢዎችን ሰንዝሯል። እነዛ ቡጢዎች ደግሞ ታይሰን ፊት ላይ ፋይሰል ፊት ላይ ሲያርፉ ተመልክተናል። ስማቸውና ቅጽል ስሙ ተመሳሳይነት አላቸው፣ ፋይሰልና ታይሰን። ፋይሰል ላይ አሁን ድካም እያነበብንበት እንገኛለን። እንዳጀማመሩ አይደለም ዞላ፣ ምንም ጥርጥር የለውም። የጀመረበት መንገድ የመጀመሪያው ዙር ላይ የተወሰደበትን ብልጫ ለመቀልበስ የሚያስችል ነበረ። ግን ሃይማኖት ከመከላከል ወጥቶ አሁን ወደ ማጥቃት ገብቷል። በተለይ የግራ ኃይል የተሸከመ እጁን ፈይሰል መሸሽ ወይም በሚገባ እስከ መጨረሻ መቋቋም ይኖርበታል። ጥሩ መስቀለኛ የምትዞላ ተመለከትን በታይሰን በኩል። ምናልባት ፋይሰል ድካም ውስጥ የገባ ይመስላል። ሁለተኛውም ዙር ተጠናቋል። በሁለተኛውም ዙር ላይ የሃይማኖት ደሳለኝ ወይም ደግሞ ፋይሰልን የበላይነት በተወሰነ መልኩ ተመለከትን። የፋይሰል አጀማመር ጥሩ ነበረ። ሃይማኖት ደሳለኝ በዛ አጀማመሩ ግን ቢቀጥል ኖሮ ታይሰንን የመፈተን አቅም ነበረው። ሃይማኖት ደሳለኝ ታይሰን ፈይሰል ነው ያልከው። ቅድም ይመሳሰላሉ ብለን ስለነበር ተመሳስለውብህ ነው። በርካታ ደጋፊዎች በሪንጉ ዙሪያ ይገኛሉ። ስፖርት በሀገራችን ብዙ የሚወደድ የስፖርት አይነት ነው ቦክስ። ለዛም ነው በሪንጉ ዙሪያ በርካታ ደጋፊዎች የተገኙት። ሁለተኛው ተመጣጣኝ ፉክክር የተደረገበት ይመስለኛል። ሳሚ፣ ለዳኞችም ውጤት ለመስጠት በመጠኑ ሊያስቸግር ይችላል።
በኢላማ ደረጃ ከተመለከትነው ሁለቱም ጥሩ ቡጤዎችን ሰንዝረዋል። የታይሰን ግን ትንሽ በኢላማ የተሰነዘሩ ቡጤዎች ኢላማቸውን በማሳካት በኩል የየትኛው ተፋላሚ ጥሩ ነው ብለን ልናገር እንችላለን? ከባድ ነው። ሁለቱም ተፋላሚዎች ጠንካራ ዙር ያሳለፉበት ይመስለኛል። ዳኞችን ውጤት ብንጠብቅ የተሻለ ነው። የአስደናቂው ፍልሚያ ሶስተኛ ዙር ተጀምሯል። በተለይ ደግሞ ፋይሰል በዚህኛው ዙር ላይ ንቁ መሆን ይጠበቅበታል። ጥሩ አጀማመር ነው እያደረገ የሚገኘው፣ ግዴታውም ነው። ጀብደኛ መሆን ይጠበቅበታል። ያንን ማድረግ የማይችል ከሆነ ነጥቡን ከታይሰን ጋር ማስተካከል አይችልም። አጀማመሩም ያንን የሚያመለክት ይመስላል። ዞላ ወደፊት እየተጓዘ ፍልሚያን ለመምራት ቡጤዎችን አስደናቂ የግራ መስቀለኛ ምት በታይሰን በኩል ተመለከትን። በደካማ እጁ ነው ይሄን ነገር ማሳካት የቻለው። ዞላ ቀኙም እጁም ግራ እጁም በኃይል የተሸከሙ ናቸው። አቋቋሙን ከተመለከትን ታይሰን እየቀያየረ ነው የሚፋለመው። ግራ እጆቹ ጠንካራ እንደሆኑ ተመልክተናል። ግን ደግሞ ለተጋጣሚው እንዳይመች አቋቋሙን እየቀያየረ እየተፋለመ ይገኛል። አሁን ሙሉ ለሙሉ ግራ እግሩና ግራ እጁን አስቀድሟል። ፋይሰል ጥሩ ሙሉ ለሙሉ መከላከል ላይ ትኩረት ያደረገ ይመስላል። ፋይሰል ላይም በተወሰነ መልኩ ድካም የተመለከተ ግዴታ አለበት። ያንን ማድረግ አለበት። አሁንም ወደ ማዕዘኑ ወስዶት ፍልሚያውን እያደረገ ይገኛል። አስደናቂ የቅንብር ምቶችን ለመሰንዘር ነበር ጥረት ያደረገው፣ ግን ተጋጣሚውን መግፋት አይችልም። ወረታች መግፋት ስለማይችል ዳኛው አስቁመው ፍልሚያውን አስጀምረውታል። ፋይሰል ወደ ቡጢ በፍጥነት መመለስ ይኖርበታል። የሚታወቅበትን የግራ ሁክ ነው ሰንዝሮ የመታው ታይሰን። ሃይማኖት ሶስተኛው ዙር ላይ ተዳክሟል፣ ግን ፋይሰል በሚገባው ልክ ተመልሷል። በርካታ የቀጥታ ምቶችን ነው ፋይሰል የዘነዘረው። ታይሰንንም ማግኘት ችሎ ነበረ፣ ግን ታይሰን ከቡጤዎቹ ያመለጠበት መንገድ ልምዱን በሚገባ የሚያሳይ ነው። በድጋሚ ፋይሰል አሁንም የቅንብር ምቶችን ለመሰንዘር ጥረት እያደረገ ነው፣ ግን የታይሰን የመከላከል አደረጃጀት ያንን እንዲያደርግ ፈቀደለት አይደለም። ታይሰንን በመልሶ ማጥቃት ቡጤዎችን እየሰነዘረ ይገኛል። አምልጧል። መጀመሪያ ላይ የነበረውን ኢላማውን መጠበቁን አሁን አልቻለም። ታይሰን ሃይማኖት ተዳክሟል። ራሱን መከላከል ቅርጽ ውስጥ እያቆየ ነው። በድጋሚ ፋይሰል ክፍተቶችን እያገኘ ይገኛል። ሁለቱም ተፋላሚዎች እየተለዋወጡ ይገኛሉ ቡጤዎችን። ጀብደኝነቱን እንዴት አየው ዞላ? ሶስተኛ ዙር ላይ ፋይሰልን ፋይሰል በሚገባ ወደ ቡጢ ምልልስ ተመልሷል። በርካታ ደጋፊዎች በ60 ኪሎ ቡጢው የተደሰቱ መሆኑን መመልከት ችለናል። አስደናቂው የ60 ኪሎ ግራም ሶስተኛውም ዙር ተጠናቋል። በብዙ ትዕይንቶች የተሞላው የ60 ኪሎ ግራም ፍልሚያ ሁለቱም ተፋላሚዎች ተመልካቾችን ለማስደሰት የቻሉትን አድርገዋል። በርካታ ቡጤዎችን ተለዋውጠዋል። አስደናቂ ምቶችንም ሁለቱም ውጠዋል። በስተመጨረሻ ግን አሸናፊውን የሚለዩልን የዕለቱ ዳኞች ይሆናሉ። በ60 ኪሎ ግራም ማን ያሸንፋል? የነጥብ ብልጫን ሃይማኖት ታይሰን የወሰደ ይመስለኛል። ሶስተኛው ዙር ላይ ግን ፋይሰል ከኦሜድላ አስደናቂ ተፋላሚ መሆኑን አሳይቷል። ሶስተኛውን ዙር በነጥብ የበለጠ ነው የሚመስለኝ ሳሚ። ግን ደግሞ አጠቃላይ ሃይማኖት ደሳለኝ ታይሰን የተሻለው ተፋላሚ ይመስላል። በ60 ኪሎ ማን አሸነፈ? ሃይማኖት ደሳለኝ አዲስ አበባ ፖሊስ። ተጠበቅነው ነው ዞላ። ሃይማኖት ደሳለኝ አሸናፊ ሆኗል። ግን ደግሞ ፋይሰል መሐመድ ሶስተኛው ዙር ላይ ላሳየው አስደናቂ ብቃት ሙገሳ የሚገባው ነው። ታይሰን ግን በሁለቱ ዙሮች ላይ ላሳየው ድንቅ ብቃት ይሄ ድል የሚገባው ይሆናል። አሪፍ ነበር። ያው በድክመት ተሸንፌያለሁ። በቀጣይ ለማስተካከል እሞክራለሁ። ጨዋታው አሪፍ ነው። ድካሜ ያው ትንፋሽ ነው እንደሚታወቀው፣ በትንፋሽ ነው። ያው ውድድሩ አሪፍ ነው። ስገባ ምናምን ኢንተርቪው አድርጋችሁ ነበረ። ያው በቴክኒክ ነው የተጫወትኩት። ሶስተኛ ዙር ትንሽ ትንፋሽ ደክሞኛል ምናምን፣ እሱ ብቻ ነው እንጂ ሌላው ላይ በጣም አሪፍ ነኝ። ያው ቀጣይም በደንብ ሰርቼ ምናምን ትልቅ ነው አላሜ። ያው እኔ ሁሉም የሚያቀኝ በቃ በቴክኒክ ነው። አምልጬ አንዱ ዱላ እመታለሁ ምናምን፣ በዛም ሌላ አዲስ ነገር የለም። ዱላ አሪፍ ነው።